ደህና ነሽ ኤርሚ? ደህና ነህ? እኔ ያለሁልሽ አጠገብሽ። አዎ እሺ። ትልቅ ሰርፕራይዝ አለሽ። ደነገጥሽ? እኔ ምናምን ከትሽ ምናምን ነው በእግዚአብሔር አለው የሆነ ነኝ። እኔ ከጎረምሳ ጋር እዚች ጋር ውሃ ምናምን ልትነግሩኝ እንዳይሆን። ቆይ ልንገርሽ፣ ዛሬ ትልቅ ሰርፕራይዝ አለሽ። እሺ ምንድን ነው? እና እሱን ሰርፕራይዝ ከማድረጋችን በፊት ምን ይሰማል? ምን ትገምቻለሽ? አሁን ከኛ አልገምትም። ውሃ ውስጥ የምትነግሩኝ እየመሰለኝ ነው። ፀጉሬ ጌታን ፓይስትራ ነው። እናንተ ውሃ እንዳታስነግሩኝ። ሰርፕራይዝ ሊሆን ይችላል። ደህና ነሽ? አብርሽ ወይ አለክ? እንዴት ነሽ? አንተ ያለበት ምንም ይሁን በቃ አብርሽ ነኝ። እሺ እኛ ያለንበት ምንድነው እሱ? አይ እሱ ካለ ችግር የለውም። ደህና ነሽ? እንዴት ነሽ? ስንት ሰብስክራይብ ገባው? ባዶ አይ ለሱ አይደለም ዛሬ ለየት ያለ ሰርፕራይዝ አለሽ እና በጣም ምርጥ ሰው ስለሆንሽ ስለሚገባሽ ዛሬ ላንቺ ምርጥ ሰርፕራይዝ ነው ያዘጋጀነው። እና ይሄንን ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮር አለ። ይሄንን ነገር ለማየት እንደጓጓሽ በእርግጠኝነት አልጠራጠርም። እና ከፊት ለፊትም ከኋላም ከፊት ለፊት ብዙ ህዝብ ነው ያለውና ተዘጋጂ አይንሽን ለመክፈት። እና በጣም ጥሩ ሰው፣ በጣም ደስ የምትይ ሰው ስለሆንሽ መልካምም ሰው ስለሆንሽ ነው ይሄንን ነገር የምናደርገው ማለት ነውና ሬዲ ነሽ ለሁሉም ነገር? ንኪ ውሻ አላመነችም። ያብራም ነው። ምን እያደረጋችሁት ነው ልጁን? እሺ ምንም አላረጋችሁት። ደህና ነኝ። እሺ ምንድነው እሱ? ማን ነው እያየኝ ያለው? እሺ አለ እያለሽ ነው። እሺ ብዙ ህዝብ አለ ከፊት ለፊትሽ። ሰላም። እሺ ደህና ናችሁ ቢያቸው? ደህና ናችሁ? እንዴት ናችሁ? እነሱ ለምን ደግሞ ያወሩት? እሺ እነሱማ ምን ሰርፕራይዝ ካንቺ ጋር ናቸው፣ ታዳሚ ናቸው። ስለዚህ ሬዲ ነሽ? እያስጨነቀኝ ነው ግን አብራ። ለምን ትጨነቂያለሽ? እኔ አላውቅም። እሺ ገምቺ እስኪ ምን አይነት ሰርፕራይዝ ሊሆን ይችላል ወደስ ታስቢያለሽ? ስንት ሺህ ሰብስክራይብ ገባው? 53 ሺህ ሰብስክራይብ አይሆንም? ልደቴ ገና ነው። ስለምን ሰብስክራይብ ነው የምትወሪው? እሺ ምን ልታረጉኝ ነው? በጌታ ምን አለ አብርሃም ለተደርሳል እንደ ነገሩ ተነፈለፈ እንጂ ዛሬ ምን ይደረሰ ምን የማልደረሰም ሰርፕራይዝ የሚያደርግ ነገር ምንድነው? እስቲ አንድ ሁለት ቃል ንገረኛ። የሆነ እንድገምት እንድጠረጥር። የፍቅረኛሞች ቀን ነው ቫለንታይን ነው ዛሬ። ማለት ምንድነው ትገምተው? እሺ ምንድነው? ስለዚህ አይንሽን ለመክፈት ሬዲ ሁኚ። 1 2 3 አሁን እስከዚህ አብርሽ አሁን ምንድነው? ምን እያደረጋችሁ ነው? እሺ ተረየለው ተቀበይ እንጂ ይልሻ ተቀበይ። ሄርሚ ተንበርክኮ ተንበርክኮ ያለው ቶሎ በይ። እኔ መሰለ አበባ አንቺ እኮ ነው። አልገባችሁኝም፣ ግራ ገብቶኛል። ምንድነው? አበባ ምርጥ አበባ፣ ቀይ አበባ ሄርሜላ ትወዳለች ተብለን ይሄንን ምን ሄር ያሞቹ ምንም አበባ ተቀበይን እንጂ ህዝቡ ደግሞ ይሁንና እዚህ ላይ የምታያቸው ካሜራ ላይ የምታያቸው ህዝብ ናቸው። ዲኮሩ ባክግራውንድ ዲኮሩ ይሄ ነው። ዘመናዊ አድርገን በድንጋይ ነው ያሰራንልሽ። ይሄንን አበባ ደግሞ ተቀበይን። ለምን አሁን ምንድን ነው ያየሁት? አበባ ነው ያየሽው? መጀመሪያ ምን ያየሽው ነገር አለ? እቺ ልጅ የመረገን አይኗ እንትን እየሸቀለ ነው ማለት ነው። ምን ነው በልጅነት ምን እንትን ብለሽ ነው አምሮሽ ላይ ምን አቃጭሎብሽ ነው? ለምን መጀመሪያ ያሳያችኝ ነገር ምንድን ነው? ቀይ አበባ መጀመሪያ ምን ነበርኩ እንደዚህ እየጠበቅኩሽ ነበር። ቀይ አበባው እኮ ደስ ይላል፣ ግን መጀመሪያ አይኔን ይዛችሁ የሆነ ነገር እኮ እያሳየኝ ነበር። ምን አይተሽ ነው? ሰርፕራይዝ አለ አቤል፣ ሌላ ከዚህ ከአበባው ሌላ ኧረ በእግዚአብሔር እንዴ ሄርሚ አበባ ነው እንጂ ነው ወይስ አልፈለግሽውም? ሌላ ቢጫ ይሁን ሌላ ለማይ ተመችቶኛል፣ ግን ከአበባ የተሻለ ነገር ነበር። አይስከ ኧረ ነው ያልያዝኩኝ ምን ይሽ ነበር እንዴ? ኧረ ምንም አልያዝንም እኛ ከመጀመሪያውም ጀምረን አበባ ይዘንሽ ነበር። መጀመሪያ እዚህ ጋር ስመጣ እንደዛ አልነበረም። የሆነ ነገር ይዘህ ነበር። ሄርሚ ምን ይዘናል? ሄርሚ ምን ሆነሻል? አርግልኝ ሰበልተሻል ስመጪ እንጂ መጀመሪያ ያሰብከውን አርግልኝ። ለምንድን ነው ይሄን ሐሳብ የቀየርከው? ምን ይሻለኝ መጀመሪያ አቤል አረግራ እያጋባች ነው የምርችልኝ እንዴ አይኗን እንዲያስናሃት ስትገልጣት
ብዙ ነገሮች ሌላ ዓለም ታያት ማለት ነው። ወደዚህ ዞር ብዬ ኪት ነው ያመጣው። ይሄንን መጀመሪያ እኮ አልያዝከውም ነበር እንዴ? ይሄን መጀመሪያ የሚያስኩት ይሄን ነው ያልኩት። በጌታ እሺ፣ ምን ይስጥሽ? የመኪና ቁልፍ ነበር ያስከው እንዴ? የመኪና ቁልፍ አይደለም። መጀመሪያ ያሰብከው ምንድን ነበረ? ምንም አላሰብኩም እኔ እንዴ። ኧረ ይሄን ቢሰራት ይሁን እንዴ። አበባውን ነቀሽ እኮ ነው ልጣለው ሎሮ አይደለም። አበባ እንዲህ ዝቅ ተብሎ እንደዚህ ይያዛል እንዴ? ምን ችግር አለው? ልትገማው ደበረሽ? አይ እንደዛ አይደለም። ቆይ ተነሳ። አራቤ እኔ ብቻ ነኝ ግራ የገባኝ ነው። መጀመሪያ ይዘህ የነበረውን እስኪ ንገሪኝ፣ ምንድን ነው ያየሽው? እጁ ላይ አበባ አልነበረም የያዘው። ቀለበት ይዘህ ነበር? እኔ ቀለበት? ኧረ ቀለበት አንቺ ምን አይነት ውሸት ነው የምትዋሺው? የምን ቀለበት? ይሄንን አይተሽ ነው? የራስሽን አይተሽ ነው? እድሜ ደግሞ ምንድነው? አይ ያቃጨለብሽ ነው። ያንተ እጅ ላይ ምንድን ነበር ያስከው? ዝቅ ብለህ ምንድን ነበር ሀሳብህ? ብዙ ነገርህን እየገለጽክልኝ ነበር። አንተ ነህ የሆነ ነገር የሆንከው። ምን ሆነህ ነው? ንገረኝ። እኔ ምንም አልሆንኩም ኤርሚ። አራት ሰው እንዴ አበባ ነው ያዘው ኤርሚ። መጀመሪያም አበባ ነው ያዝኩት፣ አሁንም አበባ ነው ያዝኩት። ለምን ተፋታችሁ ትነሱኛላችሁ? ምን እያደረጋችሁ ነው ያላችሁት እንዴ? አልተመቸሽም ነው አበባው? ምን በቃ ይቀየር። አብራም ነገር ቢጫ ይሁን ወይ ነጭ አበባ የከለር ችግር አይደለም ብሩክ። ለሰው ልጅ ተስፋ እየሰጣችሁ ልክ ነው። ግን መጀመሪያ ሳይሆን ነገር ለኔ ቀላል ነገር ነው ለምን ተሰበ? አረ ነገር ያያጋባችሁ ነው። ሌላ ያየችው ነገር አለ ብሩክ? የት ነው ያደረከው? በቃ አይን እንቀይረው። በቃ ሌላ አበባ። አዎ ቀዩ ደብሯት ነው መሰለኝ። አንተ ደብሮሽ ከሆነ አዎ ይሄ ነው ነው እንደዛ አይደለም። ይሄ ወርወር በቃ እንዳትወረውረው። እኔ እኮ አበባነቱ አይደለም። እኔ እንደዛ አይደለም ያሰብኩት። ይሄ የምትቀበይ ከሆነ ተቀበይ እንዴ አታጓጉ ነው። ቀበላለሁ። እናንተ ናችሁ እያጓጓችሁ ያላችሁ። መጀመሪያ ታየችኝ ነገር ነው። ምንም ነገርኛ አይንሽ ይሆናል። አቤል አይንሽ አንድ ያስሮሽ ስለነበረ ሲለቀሽ ብዥ ብሎብሽ ነው እንጂ እኛ ምንም ነገር አልያዝንም። እንዴ ብዥ ብሎብኝ ወርቅ ነገር አይቻለሁ እጁ ላይ። ወርቅ? አዎ ወርቅ ነገር በእጁ ላይ። እናቴ ነው ወርቅ ከራቀኝ ቆይቷል። አንገቴ ላይ ኦኬ። ይሄን አንተ ነህ ብዙ ነገር እየዋሸኝ ያለው። ከኋላ ሰው አለ፣ ፊት ለፊት ሰው አለ፣ ዲኮር አለ አልከኝ። ከዛ በኋላ ይሄን ኬት ነው ያመጣኸው? ማለት ህዝቡ ይኸውና ይኸው ህዝቡ። ከዛም በኋላ ደግሞ ዲኮሩ ከበኋላ በድንጋይ ነው የሰራው፣ በባህላዊ ድንጋይ ነው የሰራው ዲኮሩን። ከዛ ሌላ ምን ትፈልጋለህ? ከዛ ቀይ አበባ እንዴ ካልፈለግሽ ይቀራል። የምር በዚህ ልክ እንትን ልጅ ከሆነ ለኔ እኮ የተለያየ ትልቅ ነገር ነው። ግን መጀመሪያ የሰጠኸኝ ነገር ደግሞ ሞር ለኔ በጣም ትልቅ ተስፋ ነው። ለምን ታዘረዝረኛለህ ነገሩን? እኔ ነው አቤል ሲልጋራ አንቺ አቤል ለምን አሰግራት ማንተ ያማል እንዴ? በቃ ስጣት። ምኑን አበባ ወይ ሰጣት እኮ ነው ስጣት ያለ ሌላ ነገር ነው። በቃ ሳቢው ይዟለው እኔ ምንም ግራ እየተጋባችሁ ነው። ቆይ ካያዛል አንዴ አይችል አይኑ አይመለስ። እንደዛ አይደለም ተው። አይንሽ ይመለስ። በቃ ይኸው አሁን ተስተካከለ። ይሄን እስኪ እኔ አብርሃም ነኝ፣ እዚህ ጋር ብሩክ አለ፣ እዚህ ጋር አቤል አለ። በቃ አብርሃምን ስጣት። የምር እንደዚህ አታጎበ አይደለም ስጣት። የሚተኮ ይልክ አበባ እኮ ይዣለሁ። እሱ አይቷል ማለት ነው እኮ ስጣት። ያው አቤል ከኔ ጋር አይቷል። ሁለታችሁ ናችሁ ምንም ያልተመቻችሁ እንዴ? አቤላ ምን ይዣለሁ? ቆይ ስጣት። እንደዚህ ግራ ታጋቡና በእናትህ እኔ አይኔን ልክደኝ ነው? አይኔን ልታስክደኝ ነው? ለምን አይንሽ ምን ክዳለን እኮ መጀመሪያ ዝቅ ብለህ ልሰጠኝ የነበረውን ነገር ስጠኝ። ሄርሚን እያስደበርሽ ነው። አበባውን ምንድን ነው ያየሽው? እሺ መጀመሪያ ያየሽው ነገር የሚያምር ቀለበት ወርቅ ነገር የሚመስል ነገር እዚህ ላይ ይቻላል። በጌታ እሺ ምን እናድርገው? አይንሽ ላይ አቃጭሎብሽ ከሆነ ምን እናድርገው? እኛው ለምን ተስፋ ሰጥተህ ለምን ትነሳኛለህ? አነጋገርክ መጀመሪያ ልክ ነው ማለት አሁን ያገባቡ ትክክል ነው አይደለም? ሁሉ ነገር አድርገህ በእግዚአብሔር ለምንድን ነው አይኔን የምታስክዱኝ? ሌላ ነገርም አሁን አይቼ እንዳላምን እያደረጋችሁ ነው ያላችሁ። አይንሽን ተጠራጠርሽው? አይኑ እንትን ነው። አይ ትንሽ ነው። አንዳንዴ የሆነ አጉሌ መነጽር እንገዛላታለን። አሁን ከርቀት አቅርቦት አሁን ከምታባብለኝ ያሰብከውን ስጠኝ። የሰው ልጅ እኮ አበባ ሲሰጠው ነው ደስተኛ ሆኖ መቀበል ነው ያለበት እንጂ በዚህ ልክ አይደለም። አንድ ፍሬ አበባ ለመስጠት ያ ሁሉ ቃል ገረደክ እንዴ? እሺ ስለዚህ ዛሬ ጆሮዬም አይኔም ልክ አይደለም ማለት ነው። አዎ ጆሮሽ ምን ሰምቷል? እሺ ጆሮዬ ማለት ነው። ምንድን ነው ያልከኝ? ምንድን ነው? በቃ አስጠፋችሁብኝ፣ ግራ ገባኝ። ግራ ተጋባች። በቃ እውነት አብርሃም። እሺ ለማንኛውም በመጀመሪያ ሄድን እንኳን ደህና መጣሽ። ከዛ ሰላም በያቸው። ከዛ አንዳንድ ነገር በይን ምናምን እንዴ ሄርሚ ምንድን ነው የምታየኝ? አራቲ ግራ ያጋባችሁ ነው። እሺ
በምን አንደበቴ በምን አይኔ በምን ጆሮዬ ሰላም ልበላቸው? እሺ አይኔ ላይ ያቃጨለ ነው ያየሁት ነገር አለና ምናልባት ካያችሁ አንድ ነገር በሉኝ፣ ካላያችሁ ደግሞ አይኔ ነው እየቃዣው ነው ማለት ነው። ወይም ደግሞ የምፈልገው ነገር ወይም ሐሳቤ ሊሆን ይችላል፣ አላውቅም። የሆነ ነገር አይቼ ነበር ታውቃለህ እኮ። ያየሽው ነገር ምንድን ነው? ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ አይኔም ጆሮዬም ልክ አይደለም መሰለኝ። እኛ አናውቅም፣ አንቺ ነው እንጂ እኛ ሰላም ነን። እስካሁን ድረስ ሰላም ነን። ከቅድም ጀምሮም ሰላም ነን። ለሁለት ደቂቃ ለአንድ ደቂቃ እድለኛ የሆንኩ አይነት ስሜት ተሰምቶኝ ነበረ። ምናልባት ሐሳቤን ይሆናል ያየሁት። በቃ ተውት። አእምሮሽ ላይ እኮ ቅድም ብያለሁ። አእምሮሽ ላይ የሆነ ነገር አቃጭሎብሽ ነው። አልተማጥለሽ ነው። ቀጥይ፣ የሆነ ቀጥይ። ያው ረፍቶ እንጂ ላውራቸው ነው። ግራ ገባኝ። እሺ እኛ ሰላም አትሆንም በትባል ሰላም በይ አይደለም። ለሁለት ደቂቃ የሆነ የተሰማኝ ስሜት ነበር። ሁለት ደቂቃ አንድ ደቂቃ እውነት ዞር እስክል ድረስ የሆነ አይኔ ተረግራ ገባኝ። እሺ ለፈልገው ነገር ነው የምታዩት። አይ ምታለሙ ያለው ሐሳብ አእምሮ ላይ በህልምም እየመጣንባት አይቀርም። እሺ ይሳካል እንጂ እናንተ ምንም አላደረጋችሁት። የምሬ ነው።